እኔ የምላችሁ ልጆቻችሁ ከስንት ዓመታቸው በኋላ ነው ገላቸውን እንድታጥቧቸው የማይፈልጉት እና ራሳቸውን ችለው የሚታጠቡት? በዚህ ሰዓት ትልቁ እኔን አይፈልገኝም። እኔን የሚፈልጉት ሁለቱ ናቸውና እንዲህ ጥብጥብ አድርጊያቸው። ያው ትምህርት ስለተዘጋ ቤት ሲውሉ እንዳይደብራቸው እና ደግሞ ስክሪን ላይ እንዳያሳልፉ ለምን እንደባለፈው ሰመር ካምፕ አላስገባቸውም ብዬ ወደዛ ለወስዳቸው ነው። ያው ያለፈውንም ክረምት እዚህ ነው ያሳለፉት። በጣም ወዶት ስለነበረ ዘንድሮም እዚሁ ነው የመጣ ነው። እዚህ ሲሆኑ ከስክሪን ይርቃሉ፣ አእምሯቸውም ዘና ይላል። አክቲቪቲዎቻቸው ደግሞ በጣም ብዙ ናቸው። ከስዕልና ስነ ጥበብ ስራዎች ከዳንስ ጀምሮ እንደ እግር ኳስ ስልጠና፣ ባስኬትቦል፣ ቴኳንዶ፣ ጂምናስቲክ፣ ባድሚንተን ያሉ ስፖርቶች አሏቸው። የአእምሮ እውቀታቸውን የሚያሳድጉበት የፈረንሳይኛ ቋንቋ ክላስ፣ ሳይንሳዊ ሙከራዎች፣ የታሪክ ንባብና ትረካ ጊዜ ደግሞ ለህፃናቶቹ አላቸው። በዛ ላይ የስነ ምግባር ትምህርትም ጭምር ነው የሚሰጣቸው። የበለጠ ደግሞ እኔን ረፍት የሰጠኝ ከጠዋቱ 3 ሰዓት እስከ ቀኑ 9 ሰዓት ድረስ ነው የሚቆዩት እና ጉዞ ሲያደርጉም ለምሳሌ ለዋና ጉብኝት ሲሄዱ በጣም ምቹና አስተማማኝ የሆነ የራሳቸው ሰርቪስ አላቸው። ስለዚህ ልጆቼ በጥሩ እጅ ላይ ሆኖ ነው ሰመርን ፈታ የሚሉ ትላቸዋለሁ። እዚህ ጋር የረሳሁት ነገር ያው ቀኑ ሙሉ ስለሚውሉ እስናክና ምሳ መያዛችሁንም እንዳትረሱ። እናንተም ክረምት ልጆቻችሁን የት ላቆይ ምን ላስተምራችሁ ብላችሁ ስታስቡ ሚናሮል ህንፃ ላይ አንደኛ ፎቅ ላይ ወደሚገኘው ሩ ፊትነስ ሴንተር አስመዝግቧቸውና ሰመርን ዘና ይበሉ እና እናንተም ረፉ እላችኋለሁ። ስልካቸውን ከላይ አስቀምጥላችኋለሁ። እንዲሁም የቲክቶክ አካውንታቸውን ከስር ሜንሽን አረግላችኋለሁ። ወዳችኋለሁ። ባይ